በፕሮጀክት ማኔጅመንት ስር እየተማርናቸው ያለነው ኮርሶች በጣም ጥሩ ናቸው ብዬ አስባለሁ በእኔ በኩል ምክንያቱም አንደኛ ከትምህርትነት ባሻገር ፐርሰናል ዴቨሎፕመንትን አብሮ ያሳየናል እና ይሄ ማኔጅመንት ስኪል በአጠቃላይ የሚሰጡ ኮርሶች ዳይሬክትሊ ሪሌትድ ከመሆናቸው ባሻገር የፐርሰናላችን ላይ ያለው ኢፌክት በጣም ትልቅ ነውና እነዚህ ያሉት ኮርሶች በተቀላላ ጥሩ ናቸው ብዬ አስባለሁ Truly, I'm really impressed about the training, the capacity of the trainers. It is really good. As a foreigner to me, it was the first time like traveling from my country, coming to another country, different languages, different culture, like everything was totally different. But they try to engage us, that's first. They try to speak in a language that we all can understand, which is English, which is also good. And we feel really at home. በሲፒዲአይ ትሬኒንግ ለ8 ወር ጊዜያት ወስጄ ነበር አሁን ላይ የሃውሲንግ ፕሮጀክቶች ቲም ሊደር ነኝ የተለያዩ ሃውሲንግ ፕሮጀክቶችን እየተቆጣጠርኩ ገኛለሁ ትሬኒንግ የወሰድኳቸው ኮርሶች አሁን ላይ ከምሰራው ስራ ጋር በጣም ሪሌትድ ሆነው ሙያዬን እንድደግፍና እንዳግዝ አድርገውኛል ፕሮጀክቶች ያሉበትን ችግሮች እንዲሁም ደግሞ በጊዜና በተበጀተላቸው በጀት እንዲጠናቀቁ በጣም ከፍተኛ እርዳታ አድርገውልኛል ኮርሶቹ እንግዲህ መጀመሪያ ስገባ በዚህ ደረጃ ኤክስፔክት አላረኩም ነበር በእውነት ለመናገር ያለው እንዳለ ሆኖ የተጨማሪ ኤክስፓንሽን ስራዎች ቢሰሩ የተሻሉ ብዬ አስባለሁ አኮሞዴሽን ቁጥሩ ቢጨመርና ሁሉም ተሳታፊዎች እዚሁ ሆነው በጥራት ለመከታተል ትምርታቸውን ይረዳቸዋል ብዬ አስባለሁ ያለው ግን በጣም ጥሩ ነው ብዬ አስባለሁ ያለው እንዳለ ፋሲሊቲው ማደሪያውም መስተንግዶ ሰራተኞቹ የራሳቸው የቤተሰባዊነት ስሜት ነው ያላቸውና በሰላምታቸውም ጥሩ ነው ሁሉ ነገር ደስ የሚል ነገር ነው ኤክስፓንሽን ስራዎች ቢሰሩ ደግሞ የተሻለ ነው ብዬ አስባለሁ ሲፒዲአይ ትሬኒንግ ወደፊት እንዲያሻሽል ብዬ መናገራቸው ነገሮች የተለያዩ የሙያ ዲሲፕሊኖችን ማካተት ቢችል አሁን ካለበት አቅም በላይ መስራት ይችላል ብዬ አስባለሁ